የኛ ባሎች መጋዘን ውስጥ በተቀመጥክበት እንዳይገሉህ ነው መጸልይልህ እና እኔ ብዙ እጄ የለበትም እዚህ ነገር ውስጥ። ኧረ እባክህ አይደለም ብሎ ነገር አልፈልግም። እንደዚህ አይነት ነገር እንደሚያደርግ አላውቅም። ሰው ለሰው እንደሆነ አላውቅም። እና ታዲያ ለምን ለውሻ ነው? 6 ወር ያክል ነው ከሚኪ ጋር አልሰራም። እንዴት ነው? አንድ ወር ለምታውቀው ሰው እንደዚህ አይነት ስራ የምትሰራው? አውቆ ነው 6 ወር ከኛ ጋር ነበር። ያን ሰዓት ላይ በቃ በጣም እንትን ብዬ ስለነበር ራሴ ማስወጫ መንገድ ነበር እየፈለኩኝ ነበረው። እንደ ጓደኛ እንዳልኩ በቃ ሚኪ በጣም ኃይለኛ ፊልም የሚሰራ በጣም ድራማ የሚሰራ ሰው ነው፣ ቅድም እንደነገርኩ ማለት ነው። እኔም ደግሞ እንደዚህ አይነት ነገር ላይ የተካንኩ ነኝ። ምን እንደው የሆነ ወንጀል ነገር ካለበት ደስ ይለኛል። በስራ ምክንያት ተጣልተው ሊሆን ይችላል። እሱ ያንተ ጉዳይ አልነበረም ሲጀመር። እሺ ይሄን ያህል ምን አይነት አሲድም ይሁን ምንም ይሁን የሚያስመጣ አይነት ልጅ ይመስለኛል። ምላስን በምላስ እየበላህ ነው ያለው አንተ ሰውዬ። ነው እንተዋወቃለን እኮ እኔ እኮ አልተዋወቅም አላልኩም እኮ። በል አትተዋወቅ ስትፈልግ እኔ ተዋወቅም አትተዋወቅም አይመለከተኝም። አንተ ደግሞ እያልከኝ የነበሩት ነገሮች ከዚህ በፊት እንዳለ ውሸት ናቸው ማለት ነው። ጀስት ዋናው የስራው አለቃ ሚኪ ነው። መድኃኒቱ ብዙ ስጠት ተሰርቶበታል። ሚኪ የአንተ አለቃ ነው ወይስ አይደለም? እሱ በአካል መጥቶ ከኛ ጋር ሊጠረጠርም ይችላል። ከእንደዚህ አይነት ሰው ጋር እንትን የሚል ልጅ አይደለም። ሰፈር ላይ ያስቸገረው ውሻ አለ ወይስ ቤት ውስጥ ያስቸገረችው አይጣለች? ንገረኝ እስኪ። ከውጭ ሀገር ድረስ መድኃኒት የሚያስመጣው ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች ያው ሰሞኑን እየተፈጠሩ ያሉትን ነገሮች እንግዲህ በየቀኑ እንግዲህ እየተከታተልን ለእናንተ እያሳወቅን ነው የምንገኘው። ከአንዳንድ ነገሮች በስተቀረ ሁሉንም ነገር ታውቃላችሁ ብዬ ነው የማስበው። ውድ ቤተሰቦች ከአንዳንድ ነገሮች ለማለት ምን ለማለት ፈልጌ ነው፣ ያው ከወንድሜ ናቲ ጋር በተያያዘ አሁን ያለበትን ሁኔታ እንግዲህ እስካሁን በግልጽ ለእናንተ አላሳየኋችሁም። ምክንያቱም ጥሩ ሁኔታ ላይ አይደለም። ውድ ቤተሰቦች ያሉትን ነገሮች እንግዲህ የሚለቀቁትንም ቪዲዮዎች እያየ ነው። ነገሮችንም እንግዲህ በራሴ ካላደረኩኝ ብሎ በጣም እያስቸገረ ነው የሚገኘው። ከኔም ጋር ያው ከዚህ በፊት እንደነገርኳችሁ ጸብ ላይ እስከ መድረስም ደረጃ ድረስ ደርሰን ነበረ። ያው አንዳንድ ነገሮችን የግድ ማወቅ አለበት፣ ግን ደግሞ አሁን ባለበት ሁኔታ ላይ ሆኖ እንግዲህ ነገሮች እሱ እነዛን ነገሮች ማወቁ ተገቢ አይደለም ብዬ እያሰብኩኝም ስለሆነ ነው። ውድ ቤተሰቦች ያው ከነታዲዮስም ጋር በተገናኘ እንግዲህ አንዳንድ ነገሮችንም እየጠየቀ ነው የሚገኘው። ግዴታ እነሱን በአካል አግኝቼ ማውራት አለብኝ ነው እያለ የነበረው። ያን ነገር ግን እንዲያደርግ እኔ በፍጹም አሁን ላይ እየፈለግኩኝ አይደለም። ከማንኛውም ነገር በፊት እንግዲህ ውድ ቤተሰቦች እስቲ የምችል ከሆነ ከናቲ ጋር ያለውን ነገር ናቲ ያለበትን ሁኔታ ለእናንተ ለማሳወቅ እሞክራለሁ። ከዛ በፊት ግን ውድ ቤተሰቦች ታዲዮስን እንዲሁም ደግሞ እያሱን ባለው ነገር ላይ እንግዲህ ሁለቱንም ፊት ለፊት ቁጭ አድርጌ ያለውን ነገር እንግዲህ በግልጽ ሁሉንም ነገር እንዲናገሩ ለማድረግ እፈልጋለሁ። ምክንያቱም ለአንዴና ለመጨረሻ ጊዜ ከሁለቱም ጋር ያለኝን ነገር እዚህ ጋር መቋጨት ስለምፈልግ ጭምር ነው። እንዲሁም ደግሞ ውድ ቤተሰቦች ያው እያሱንና ታዲዮስን ፊት ለፊት ቁጭ አድርጌ ማውራት እንዳለብኝ ነው አሁን ላይ የተሰማኝ። ስለዚህ አሁን በቀጥታ የምናልፈው ውድ ቤተሰቦች ከታዲዮስና ከእያሱ ጋር ወደምናደርገው ቆይታ ነው። እንግዲህ ያለውን ነገር እየተከታተላችሁ አብራችሁን ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው በመግቢያ ላይ እንግዲህ እንደነገርኳችሁ አሁን የምገኘው ለአንዴና ለመጨረሻ ጊዜ ከታዲዮስ እንዲሁም ደግሞ ከእያሱ ጋር ቁጭ ብሎ ያለውን ነገር ለማውራት ነው። በመጀመሪያ ግን የምናመራው ወደ እያሱ ነው። ከዚህ በፊት በነበረን ቪዲዮ ላይ እንግዲህ እንደለቀቅንላችሁ እያሱ በጣም ብዙ ነገሮችን ሲያወራ ነበረ። በተደጋጋሚ ታዲዮስን በገንዘብ ነው የምናሰራው ሲለኝ ነበር። ከዛ በኋላ ግን እውነቱን እናገራለሁ ያለው ነገር እኔ እንዳልከው አይደለም መጀመሪያ ላይ ነው ሲለኝም የነበረው። ከዛ ውጭም ደግሞ ሌሎች የሚያውቃቸውም ነገሮች ደግሞ የዋሸኝም ነገሮች እንዳሉም ጭምር እኔ በጣም እርግጠኛ ነኝ። ስለዚህ ለአንዴና ለመጨረሻ ጊዜ ሁሉንም ነገር እንነጋገራለን ማለት ነው። ትሰማኛለህ እያሱ? እያንዳንዱን ነገር ከመጀመሪያ ጀምሮ ስለ ሚኪ ከምታውቀው ነገር ጀምሮ ከታዲዮስ ጋር ስላደረካቸው ነገሮች በሙሉ እያንዳንዱን ነገር ትነግረኛለህ። ተግባባ? አንድ ውሸት የሚባል ነገር አልፈልግም። ምንም አይነት ማስመሰል የሚባል ነገር አልፈልግም። ስለዚህ አሁን መናገር ጀምር፣ እያንዳንዱ ከመጀመሪያ ጀምሮ። እሱንም አውቀው ሚኪ ነው ያስተዋወቀን ያመጣው እና ጉዳዮችን እንዲያስፈጽምልን ነው ከለላ እንዲያደርግልን ማለት ነው። ናቲ ጋር ስለሆነ የሚሰራው በቃ ይጠቅመናል። አንዳንዴ ይጠቅመናል የሆነ ናቲ የሆነ የሚይዛቸው ጉዳዮች ካሉ ምናምን ነገር በሱ በኩል ሲያጣራ የሆነ እንዳያጣወይ ሌላ መረጃ እየሰጠ ምናምን ነገር ይረዳናል። ከኛ ጋር ጉዳዩን ገሽሽ ያደርገዋል ማለት ነው፣ ገለል ያደርገዋል ነገር እና እሱን ያስተዋወቀን። ትንሽ ቆየን ከተዋወቀን እንጂ ይሄን ያህል ቅድም እንዳልኩ ምናምን ነገር
በየጊዜው ብር እየሰጠ ነው ምናምን አይደለም። እሱን ከሚኪ ጋር ነው የሚጨርሱት። እነሱ ናቸው እንትን የሚሉ እሱ ስለሆነ ያመጣው እሱ ነው የሚጨርሰው ነገሩም ማለት ነው። እና እኔ ደግሞ በጣም ብዙ ነገር ነው የምሰራው። ከውጭ ሀገር ማስመጣቸው ነገሮች አሉ ምናምን ነገር። ፍቅሩ ሲጀመር ይሄን ያህል ብዙ እንትን የሚለው ነገር የለም፣ ብዙ የሚያውቀው ነገር የለም ፍቅሩ። አልገባኝም። ባለፈው ግን ሌላ አይነት ነገር ነበር ስታወራልኝ የነበረው አይደለ? ባለፈውማ በቃ እዚህ ይሄን ሁላ ነገር ውስጥ የምትደርሱ አልመሰለኝም። እሱን የምታመጡት አልመሰለኝም። በቃ ይሄን ያህል ብዙ የምታጣሩ አልመሰለኝም። የሆነ ጉዳዮችን ነካነካ አድርጋችሁ የምትጠልፉ ነው የመሰለኝ። አሳማኝ ነገር ስለሰጧችሁ ባለፈው በቃ ጨርሳችኋል። ምኑ ነው አሳማኝ ነገር ይሰጣል? ንገረኝ እስኪ። ፍቅሩን እኮ ፊት ለፊት ቁጭ አድርጌው እኮ አንተ ነህ እኮ ሁሉንም ነገር ለማድረግ ስሞክር የነበረው ነው እንጂ ምንም አይነት ማስረጃ እኮ አልሰጣኝም አይደለም እንዴ? ፍቅሩም እኮ እንዲያሳምን እኮ ተነስቶ አንቆኛል ሲይዘኝ በቃ እኔ። ስለዚህ ስለታነክ አንተ እውነት ያለ ሰው እሱ ደግሞ ውሸታም የሆነ ሰው አይደለ? ውሸቱ እንዳይጋለጥበት ብሎ አንተን ሊገልህ እየሞከረ ያለ አይነት ሰው እንደዛ እንደምናስብ ነበር እንዲያስብከው ነገር እንጂ ያን ሰዓት ላይ በቃ በጣም እንትን ብዬ ስለነበር ራሴ ማስወጫ መንገድ ነበር እየፈለግኩኝ ነበረው። እና ሳስበው በቃ ልጁም ምንም ይሄን ያህል ብዙ የሚያውቀው ነገር ስላልነበረ እና ልጁም ብዙ እንትን አይለውም ብዙ አይገባውም። እና ይህችን ትንሽ ነገር ምን ማለት ነው? ብዙ ስራ ውስጥ በምን አይነት ስራ ነው ከእሱ ጋር የምትገናኙት? ንገረኝ። በቃ እሱ ደላላ ነው። ከሀገር ወደ ውጭ ምናምን ነው የሚያስወጣው ሰዎችን፣ ስራ የሚፈልጉ ሰዎችን ምናምን ነገር ነው ከሀገር ወደ ውጭ የሚያስወጣቸው። እና በቃ ያን ሰዓት ላይ ነው ያንን ስራ እንደሚሰራ ስለምናቅ ነው እየተገናኘ ነው እሱንም ሲጀምር። እና ስናየው በቃ የተባለውን እሺ ስለሚል ምናምን ነገር መጠቀሚያ ይሆናል። እኛ ወንጀል ውስጥ ብንገባ እሱ ላይ ያላከን መውጣት እንችላለን። እኛ ማለት አንተና ሚኪ ነው አሰሪ። እንደዛም ተነጋግረንበታል መጀመሪያ ላይ። እና በቃ እንደዚያን ነገር ውስጥ ከገባን ራሳችንን ማስወጫ መንገድ ነው እየፈለገን የነበረው። አሁን አሰሪ ያልክ፣ ስለዚህ ሚኪ አንተም አለቃ ነው ማለት ነው? እንደዛ ነው እያልከኝ ያለ? አይ ያው በክብር ምናምን አትበለኝ። ይኸውልህ በግልጽ ተናገር። ሚኪ የአንተ አለቃ ነው ወይስ አይደለም? ወይ ደግሞ እንዳልከኝ የልጅነት ጓደኛህ ነው ወይስ ምንድነው ነገሩ? በሁለታችሁ መካከል ያለው ግንኙነት እንዴት ነው? ጓደኛዬም ነው አለቃዬም ነው። ግን ያው ምንም እኔ ከኔ ከፍ ስለሚል ደረጃው ብዙ ነገሮችን ስለሚሰራ እንደ አለቃ ነው የምቆጥረው። ብርም ከሱ ስለሆነ የምቀበለው ምናምን ነገር እንደ አለቃዬ ነው ማስበው። ያው በቃ ስራ እንድንሰራ የሚያደርገን ሚኪ ነው። እና ሚኪን ስራዎችን ምናምን ነገር ሲኖሩ በታዲዮስ በኩል ነው እኛ ጋር እንትን የሚያመጣው ስራውም ማለት ነው። እና ብዙ እሺ፣ እንዴት ነው እሺ ማለት እንደዛ አይደለም ማለት የኮንትሮባንዱን ስራ የሚያዛቸው ሚኪ ነው። ያንን የኮንትሮባንድ ስራ እየሰሩ በመሃል ያው መቼም ህገወጥ የሆነ ስራ ስለሆነ ማንም ህጋዊ የሆነ ሰው ዝም ብሎ አይቀመጥም በዚህ ህገወጥ በሆነ ስራ ላይ ማለት ነው። ስለዚህ ያንን ነገር ደግሞ ያው መቼም ናቲን ታውቀዋለህ፣ መቼም አርፎ አይቀመጥም። ያንን ወንጀል መቼም ለማግኘት ወይ ደግሞ ለማነፍነፍ መቼም መነሳቱ ወይ ደግሞ መሄዱ አይቀርም። ስለዚህ ያንን ነገር በሚያደርግበት ሰዓት እኔ እሱን ይከታተልና ለነሱ ደግሞ ናቲ ይሄን ነገር ለመስራት ወይ ደግሞ ያንን ነገር ለማወቅ ተነስቷል፣ ስለዚህ ያንን ስራ አቁሙ በማለት ለነሱ ከለላ ያደርግላቸዋለሁ ማለት ነው። ያ ነው ስራው። ስለዚህ አሁን በግልጽ እያላችሁኝ ያላችሁት ምንድነው? ሚኪ ቀጥታ ከኮንትሮባንድ ስራው ጋር አይገናኝም፣ ግን ደግሞ ናቲ ስለ እንደዚህ አይነት ወንጀሎችን በሚመረምርበት ሰዓት ላይ እንዳይደረስበት እነዚህ ሰዎች እንዳይደረስባቸው ሚኪ አንተን በማዘዝ ከለላ ለማድረግ ነው የሚሞክረው ነው። እንደዛ ነው የሚያደርገው። ያውቃል እንጂ ብዙ ነገር ነው የሚያውቀው። በትክክል እየነገራችሁ አይደለም። ምን እንደተሰጠው አላውቅም። በትክክል እየነገራችሁ አይደለም። እንግዲህ ለኔ የማውቀውን እያንዳንዱ ነው ቅድም ነግሬሃለሁ። ሚኪ ነው የሚያዘን፣ በቃ ሙሉን ነገር የሚያዘን ሚኪ ነው። እና ሚኪ በኔ በኩል ነው እነዚህን ሰዎች ከለላ ማደርግላቸው ማለት ነው። አንድ በአንድ አውሩ። ታዲዮስ ቀጥላል እኮ በቃ እንደነገርኩ ነው። በቃ ጀስት ዋናው የስራው አለቃ ሚኪ ነው። ግን እያንዳንዱን ግን ይሄ ህገወጥ ወንጀል በሚሰራበት ሰዓት ግን ናቲ ያንን ወንጀል ለማግኘት በሚያነፈንፍበት ሰዓት ግን እኔ ነኝ ያንን ነገር እያጣራው እነሱ ያንን ስራ እንዲያቆሙ ከዛ በኋላ ደግሞ እንዲጀምሩ ማደርጋቸው። ግን ያንን ነገር ግን ከጀርባ የሚሰራው ግን ሚኪ ነው። ስለዚህ እያልከኝ ያለኸው የምርም ለነዚህ ሰዎች ሚኪ ጓደኛ ሳይሆን አለቃቸው ነው? አዎ አለቃቸው ነው። ሌላ ምናቸውም አይደለም፣ አለቃቸው ነው። እንደ ጓደኛ እንዳልኩ በቃ ሚኪ በጣም ኃይለኛ ፊልም የሚሰራ በጣም ድራማ የሚሰራ ሰው ነው፣ ቅድም እንደነገርኩ ማለት ነው። ስለዚህ ይሄን ነገር ጓደኛዬ ናቸው አብሮ አደጌች ናቸው ቢል አይገርምም፣ ምክንያቱም እነዛን ነገሮች በሙሉ ስለሚሰራ ማለት ነው።
ስለዚህ አለቃ ነው እንጂ ጓደኛ አይደለም። እሺ አንተ ደግሞ ከዚህ በፊት ምንድነው ብለኸኛል? ሚኪ የልጅነት ጓደኛዬ ነው ብለኸኛል አይደል? ነው ከረጅም ጊዜ በፊት ነው የምንተዋወቀው። ግን እሱ እኮ አሁን እኮ ከተገናኙ ራሱ እኮ ብዙ ጊዜ ነግሮኛል እንዳገኘው ሁላ። ከ6 ወር በፊት ምናምን መሰለኝ የተዋወቁት ከሱ ጋር። ከሱ ጋር ከ6 ወር በፊት አካባቢ ነው የተዋወቁት። እርግጠኛ ነኝ ከሱ ጋር ከ6 ወር በፊት አካባቢ አይደለም የተዋወቁት። ታዲዮስ እኔ በጣም የኛ ባልደረባ ነበረ። ቆይ ተረጋጋ። ታዲዮስ የኛ ባልደረባ ነበረ። ስለዚህ በጣም ረጅም ጊዜ እኛ ጋር ሰርቷል። ሚኒመም ከ1 ዓመት በላይ እኛ ጋር ሰርቷል። ስለዚህ ሚኪና ይሄ ሰው የሚተዋወቁት ከ1 ዓመት በላይ ነው። ታዲዮስ እኮ እኔ የማውቀው ከ6 ወር በፊት ነው እኛ ጋር ስራ መስራት ሲጀምር ማለት ነው። ያስተዋወቀን እኔ ነው። ከዛ በፊት ይታወቃል። እኔ እኮ ደጋግሜ ነገርኩ። ከሚኪ ጋር በትንሹ ከ1 ዓመት በላይ ይተዋወቃሉ። ያው እያጠናው ነበር ማለት ነው። እኛ እኮ ብዙ ነገር አይነግረንም ማለት ለምንድን ነው የሚያጠናው? ያው ልጁ ታማኝ ነው አይደለም፣ እንዴት ነው በገንዘብ ምናምን ነገር የሚለውን እያጠና ነበር ማለት ነው። እና ከ6 ወር ጀምሮ ነው የማውቀው። አብረን ስራ ያሰራናል እያመጣ ምናምን። እንዴት ኬት አውቆት ነው ሁላ ብዬ አውቃለሁ። የ6 ወር ያክል ነው፣ ግማሽ ዓመት ነው የምትተዋወቁት ማለት ነው። እኛ የምንተዋወቀው እንደዛ ነው። ግን አሁን ነገሮች እየባሱ ሲመጡ የናቲ አባት ከሞተ በኋላ ምናምን በሳምንት ውስጥ ነው እንጂ በጣም እንደዚህ ነገሩ እየጋለ ሲመጣ ነው አሁን እኔ ጋር ሁላ እንደዚህ እንትን ማለት የጀመርነው እንጂ 6 ወር ሙሉ ስራ ስንሰራ እንደዚህ አይነት ነገር እንትን ብለን አናውቅም። ስለዚህ አንተ ደግሞ እያልከኝ የነበሩት ነገሮች ከዚህ በፊት እንዳለ ውሸት ናቸው ማለት ነው አይደለ? ሙሉ ውሸት አይደለም። እና ታዲያ ምንድነው ንገረኝ። ምንድነው ያልከኝ ነገር? እኮ አንተና ሚኪ የልጅነት ጓደኛሞች እንደሆናችሁ፣ ሚኪ ከአንተ ጋር ያን ያክልም ምንም አይነት የስራ ግንኙነት እንደሌለው፣ ከዛ ደግሞ በተለይ ደግሞ ከቅርብ ጊዜ ወዲህ ደግሞ እየተገናኛችሁም እንዳልሆነ ጀስት ካወራችሁ ራሱ ምናልባት በስልክ አውርታችሁ ነው ስራ የምትጨርሱት። እንደዚህ ነበር ያልከኝ አይደለ? ከዚህ በፊት ነው እንተዋወቃለን እኮ። እኔ እኮ አልተዋወቅም አላልኩም እኮ። በል አትተዋወቅ ስትፈልግ እኔ ተዋወቅም አትተዋወቅም አይመለከተኝም። ለምንድን ነው? እሺ ንገረኝ። ይሄ እኮ ውሸት አይደለም። እንተዋወቅ ነበር ከድሮ ጀምሮ። ግን ሚኪ ነገሮችን አጣርቶ ሲጨርስ ነው እኛ ጋር ሰው የሚያመጣው እና አምጥቶ እንትን ይለናል። አምጥቶ በስልክም ቢሆን ምናምን እንደዚህ አይነት ልጅ አለ እንደዚህ ፕሮፋይሉን ያሳየንና ወደኛ እንትን ይለዋል እንጂ እሱ በአካል መጥቶ ከኛ ጋር ሊጠረጠርም ይችላል። ከእንደዚህ አይነት ሰው ጋር እንትን የሚል ልጅ አይደለም ሚኪ። በውስጥ ለውስጥ ነው ነገሩን እንትን የሚለው እና እኔ ሁላ ገርሞኛል። የሆነ ሰዓት ላይ እየጠየኩት ነበር የናቲ እንትን ነኝ ምናምን ሲለኝ እንዴት ምናምን ነገር እያልኩት ነበር። ግን ያው ስራችን እንደዚህ አይነት ነገር እንትን አይደለም። እንደ ከሃዲ ነው የምንቆጠረው እንደዚህ አይነት ነገር እንትን ካለ ምን እርስ በርስ በተጠያየቁ ማለት ነው። ለዛ ብዬ ነው እንጂ ገርሞኝ ነበር መጀመሪያ ላይ። ግን ያው እኔ ምንም ማድረግ አልችልም። አለቃክ ነው የሆነ ነገር ካለ እሺ ብለህ መስራት ነው። እሺ ስለዚህ ታዲዮስ አሁን እሱ እያወራ ያለው ምንድነው? ከዛሬ 6 ወር በፊት ነው ስራ ከሚኪ ጋር የጀመራችሁት። እንደዛ ነው። ከሚኪ ጋር ወር ከምናምን ነው ከኔ ጋር ስራ የጀመርነው እንጂ ከ6 ወር በፊት አይደለም። ስለዚህ እሱ እያወራ ያለው ውሸት ነው። ይኸውልህ ምክንያቱም እኔ ውሸት ትለኛለህ። ሚኪያስን እኔ ሚኪን የማውቀው በቃ ኦልሬዲ ስራ ከጀመርን ከአንድ ወር ከምናምን ቢሆን ነው ስራ ከጀመርን። ምክንያቱም እኔ ሚኪ ከናቲ ጋር ሲሰራ አውቀዋለሁ ሚኪን። ጀስት እንደዚህ ጓደኛ ወይ ደግሞ ዲቴል ገብተህ ነገሮችን አናወራ እንጂ። አሁን ግን እኔ ከሚኪ ጋር ስራ የጀመርኩት ግን 1 ወር ከምናምን ቢሆን ነው እንጂ 6 ወር የሚያክል ስራ እንዴት አብሬው እሰራለሁ? ምክንያቱም ከዛ በፊት እኔ ከናቲ ጋር ነው እየሰራ የነበረው እንጂ ከሚኪ ጋር አይደለም። ይሄን 1 ወር ከምናምን ነው በቃ ከሚኪ ጋር እየሰራው የነበረው። 6 ወር ያክል ነው ከሚኪ ጋር አልሰራም። እንዴት ነው 1 ወር ለምታውቀው ሰው እንደዚህ አይነት ስራ የሚሰራው? አውቆ ነው 6 ወር ከኛ ጋር ነበር። ውሸታም ነው ሲጀመር ያስተውቃል እኮ። እሺ አሁን ደግሞ እሱም አንድ እውነት ያለው ሊመስል የሚችል ነገር አወራ። 1 ወር ለምታውቀው ሰው እንዴት ነው እንደዚህ አይነት የወጣ ነገር? ሚኪን እኮ ከሚኪ ጋር 1 ወር ነው ይሄን ስራ ሰራው ማለት እኮ 1 ወር ነው ማውቀው ማለት አይደለም። ምክንያቱም ከናቲ ጋር አብረው ሲሰሩ አውቃለሁ እኔ። እሱን ተው። ከአመት በላይ ከኛ ጋር አንድ ላይ ስለሰራ ችግር የለውም አወቅከው። እሺ ከአመት በላይ ስላወቅከው ብቻ መቼም የሆነ ነገር ባታገኝ ወይ ደግሞ የሆነ በጣም አስፈላጊ በጣም የሆነ ነገር ከሌለ በስተቀር በ1 ወር ውስጥ አንድ ስራ አብረን እንስራ ላለ ሰው ይሄ ከመሬት ተነስተ ሁሉ ነገር አታረግለትም አይደል እኮ። እንዳልኩ በቃ እኔ ሚኪ ከናቲ ጋር ስለሚተዋወቁ እኔ የምሰራውን ስራ አስቀድሞ ምናልባት ለናቲ ነገሮት ሊሆን ይችላል በሚል ነው እኔ ከሱ ጋር ይሄንን ስራ የጀመርኩት እንጂ በሌላ ምክንያት አይደለም። በለዛም ደግሞ እኔ በሰራሁት ነገር ደግሞ በጣም ተጸጽቻለሁ፣ በጣም አዝኛለሁ። እዚህ ጋር ናቲ ነው ከማንም ሰው በላይ ምናልባት በስራ ምክንያት ተጣልተው ሊሆን ይችላል። እሱ ያንተ ጉዳይ አልነበረም ሲጀመር። እሺ
የማናችሁም ጉዳይ አልነበረም። አንተም ብትሆን ሁለታችሁም ማለት ነው ጭራሽ አይመለከታችሁም ነበር ራሱ ምንም አይነት ነገር ማለት። ሲቀጥል ደግሞ እንደዚህ አይነት ክህደት አብሮህ የሚሰራ አብሮህ እላይታች ደፋ ቀና የሚል ለአንተ ሊሞትልህ የተዘጋጀ ሰው ላይ እንደዚህ ማድረግ ሲጀመር ምንም ልክ የሚባል ተግባር አልነበረም። እኔ ሲጀመር ታዲዮስ ከአንተ ጋር ከዚህ በላይ መቀመጥ አልፈልግም። ተነስ ናውጣ አንተ እዚሁ ጠብቅ። እሺ አሁን ደግሞ ከአንተ ጋር እንቀጥላለን። ሚኪ ስለ ናቲ ከሚያወራቸው ነገሮች መካከል እስቲ አንዳንድ ነገሮችን ንገረኝ። የምታውቃቸውን ነገሮች በሙሉ በግልጽ እንድታወራልኝ ይፈልጋሉ። ጀምረው። ባለፈው እንደነገርኩ ነው። በቃ ከናቲ ጋር በጣም ይተዋወቃሉ፣ አብረው እንደሚሰሩም አውቃለሁ። ይነግረኛል አንዳንዴ ማታ ምናምን ነገር በቃ በምንገናኝበት ታይም ምናምን ነገር እስከሆነ ጊዜ ድረስ ምናምን ነገር በቃ በጣም ቤስት ጓደኛሞች እንደሆኑ ነው የማውቀው። አብረው ሲሰሩ ምናምን በአሪፉ ይሰራሉ፣ አብረው ሁላ ምግብ ይበላሉ፣ ምሳ ምናምን ነገር እና በጣም አሪፍ ጓደኞች እንደሆኑ ነበር የማውቀው እስከሆነ ጊዜ ድረስ። ከሆነ ሰዓት በኋላ ነው በቃ እሱም እየተናደደ በጣም መጠጣት ይጀምራል ምናምን ነገር፣ ብዙ ነገሮች ይለዋወጣሉ። ከዛን ሰዓት በኋላ ስለሱ መጥፎ ነገር ማድረግ ጀመረ፣ ማውራት ጀመረ እና እኔ በሱ ውስጥ ምንም እንትን ነው ማለት አልችልም። እንደዚህ እንተናበል ምናምን እኔ በደንብ አላውቀውም ናቲን። ከእንደዚህ አይነት ጊዜ በኋላ ነው እንደውም ስለሱም ብዙ እንትን ማለት የጀመርኩት እንጂ ይሄን ያህል በደንብ አላውቀውም። ከዛ ያው እንደዛ ነገር የተባለ እያለ ነው የተፈጠረው ያ ነገር። የነገርኩ ነገር ተፈጠረ መሀል ላይ። እንዴትም የሆነ ጥምዶት እንዴት እንደገባውላ በደንብ እኔ አላውቅም ነበር። ሞቱ እንትን ሲል ምናምን ነገር ነው ብዙ ነገር ማለት አልገባኝም። ምን እያወራን ያለው? ሞቱ የናቲን አባት ከገደለው በኋላ ማለት ነው። እሺ የዛ ሰዓት ላይ የተፈጠረው ነገር በግልጽ ነገር አንተ ከምታውቀው ነገር አንፃር። እኔ የማውቀው ያን ሰዓት ላይ ያ መድኃኒት እንደመጣ ነው የማውቀው። ያ መድኃኒት መጣ፣ እንዴት አድርጎ እንደወጋው አላውቅም። ብቻ ሐኪም ቤትም ራሴ ጨርሷል። ከአመጣጡ ጀምሮ እንድነግረኝ ነው ፈልገው። ቀጥል። አመጣጡማ ከውጭ ነው የመጣው። ያው መድኃኒቱ ብዙ ስጠት ተሰርቶበታል። አጣራ ብሎኝ ነበር። ስለ መድኃኒቱ አጣራ፣ እንደዚህ በምርመራ ወቅት ሊገኝ ምናምን ነገር የማይችል ይሁን ብሎኝ ነበር እና ያን ሰዓት ላይ ያው እኔ ነገር የለ ብርም ይከፍለኛል አለቃዬም ነገር ነው ብያለሁ። ያን ሰዓት ላይ አጣራው ስፈልግ ከውጭ እንደዚህ የሚመጣ አለ መድኃኒቱ ከሞተ በኋላ ምናምን ቢመረመር የማይገኝ መድኃኒት አለ እና እንደዚህ አይነት መድኃኒት ሲኖር አስመጣኝ ከውጭ አስመጣ ምናምን ነገር ሲለኝ ያው ኮንትሮባንድ ላይ የሚሆነ ትንሽ እውቀት አለኝ ምናምን ነገር ከውጭ ዕቃ ስለማስመጣ ብዙ ነገሮች አይከብዱኝም እና በቃ ምን የሚያግዙኝም ሰዎች ነበሩ ኮንትሮባንድ ምናምን ነገር በቃ በእነሱ በኩል ነው ያስመጣሁት እና ያው ሰጠሁት። ምን ሊያደርገው እንደሆነ ስጠይቀው ምናምን ነገር የሆነ የምጨርሰው ነገር አለ ነበር ያለኝ ሰዓት ላይ። በግልጽ አልነገረኝም የምጨርሰው እና ሰዎች አሉ አንድ የሆነም አለው እኮ እኔ ምን እሰራለሁ ምናምን ብዬው ነበር። አረ ያው እርግጠኛ መሆን የምፈልገው ነገር ስለሆነ ነበር ያለኝ። እንደዚህ አይነት ነገሮችን ራሱ ማድረግ በቃ ማጣራት ምናምን የሆነ መጨረስ ይፈልጋል እና እኔም ደግሞ እንደዚህ አይነት ነገር ላይ የተካንኩ ነኝ። ምን እንደው የሆነ ወንጀል ነገር ካለበት ደስ ይለኛል እና እኔም ባረገው በጣም ነበር ደስ የሚለኝ። ያው እድሉን አልሰጠኝም። ካለቃ ጋር መከራከር አልችልም። ልከተለውም ሞክሬ ነበር ግን ያው እንደ ድንገት ቢያየኝ የሚፈጠረው ነገር አይታወቅም እና እንደውም የሆነ ቦታ ድረስ አላምንም ብዬ የሆነ ቢያጥቁ ሰዎች ምናምን ብዬ የሆነ ቦታ ድረስ ሸኝቼው ነው የተለያየ ነው እና ከዛ በኋላ ነው የተፈጠረውን ነገር እንትን ያልኩት እና ትዝ ሲለኝ ለካ እንደዚህ የተፈጠሩ ነገሮች ነበሩ። በዛ ምክንያት ገድሎት ነው ብዬ አሰብኩኝ። በዛ ምክንያት ነው ሚኪን እንትን ያልኩት እንጂ ያው ጠላትነታቸው ነበር። ያን ሰዓት ላይ ሰጠሁትን መድኃኒትማ እና ምርመራው ሲደረግም ደግሞ ፖሊሶች ሲመረምሩ ምንም እንትን ያለ ነገር የለም፣ የተገኘ ነገር የለም እና ያው በራሱ ኬዝ ነው የሞተው ምናምን ተብሎ ነበር እንትን እየተባለ ነበር እና እንደዛ ነገር ነው የተፈጠረው። ምንም ይሄን ያህል እኔ ሁላ ብዙ እንትን ልል አልቻልኩም። ቆይ እዚህ ጋር አንድ ማወቅ የምፈልገው ነገር በዚህ ሁሉ ፕሮሰስ ውስጥ ማለት ፍቅሩ ምኑ ጋር ነው? የሱ የሥራ ድርሻ ደግሞ ምንድን ነው? ንገረኝ። ፍቅሩ ደላላ ነው ነገር ነበረ። ደላላ ነው ከውጪ
ምናምን ነገር ከዚህ ስራ እንትን የሚሉ ሰዎች አሉ ምናምን ነገር ብያለሁ እና እነሱን ወደ አረብ ሀገር ይልካል ምናምን ነገር እና ስራውን አይደለም እየጠየቅኩ ያለሁት ከዚህ ከናቲ አባት ግድያ ጋር እያንዳንዱ እሱ የሚያውቃቸውን ነገሮች በሙሉ እንድነግረኝ እፈልጋለሁ። ማለት አሁን ሁሉንም ነገር በግልጽ አውርተኸው አይደለ? ፍቅሩ ምንም የሚያውቀው ነገር የለም እዚህ ውስጥ ሁሉንም ነገር እኔ ከሚኪ ጋር በመሆን ነው የማደርገው ብለኸኝ ነበር። ከዛ ማለፍ ሲል ደግሞ ታዲዮስም ከእናንተ ጋር ነበር እዚህ ውስጥ። መቼም ደግሞ ከዚህ በፊት በነበረው ቆይታ ታስታውሳለህ መቼም ስለ መድኃኒቱ ፍቅሩ የሚያውቃቸው ነገሮች እንዳሉ ግልጽ ነው። ካወራቸው ነገሮች ራሱ አይተናል። ስለዚህ ፍቅሩ እዚህ ላይ ምንድን ነው ድርሻው እንድትነግረኝ እፈልጋለሁ በግልጽ። በፍቅሩ በኩል ነው ነገር የለ ሰው ያስመጣል ምናምን ነገር ብዬ ሰው ይልካልም ወደዚህም እንዲመጡ ያደርጋል ስራው ደላልነት ስለሆነና እሱ አናግሬው እሱ በሚያመጣቸው ሰዎች በአንዱ ነበር የመጣው ወደዚህ። እሱ በሚያመጣቸው ሰዎች ስራ በሚያሰራቸው ሰዎች በአንዱ ልጅ ነበር ወደዚህ እንዲመጣ የተደረገው። ያው መድኃኒት ዝም ብሎ ለብቻው ስለማይመጣ አንድ ሰው ይዞት እንዲመጣ ተደርጎ ነው ወደዚህ የመጣውና እሱን ነገር ያስጨረሰው ፍቅሩ ነው እና እሱን ለሰራበትም የሆነ ገንዘብ ተሰጥቶታል። እኔ እንግዲህ እንደዚህ አይነት ነገር ማድረግ ስለማልችል ማሳለፍ ስለማልችል ደላላም ስለሆነ እንደዚህ አይነት ነገር እሱ በጣም የሆነ ታክስም ስለሚከፍል ምናምን ነገር ብዙ ነገሮች በደላልነቱ ስለሚያገኝ ይሄን ላይ አይጠረጠርም ልጁና በቃ በዛ በኩል አደረገን። የሆነ ሐሳብ ስጠይቀው እንደዚህ ይመጣ ልጅ አለ ምንም እንደዚህ ምን ስለማይፈተሹ ልጆች ምናምን ነገር አለኝ። በሱ በኩል ነው እንደዚህ የገባው። ቆይ ስለዚህ በዚህ አይነት ሁኔታ ከፍቅሩ ጋር ይሄን መድኃኒት ብቻ አይደለም የሚያስገባችሁት ማለት ነው አይደለ? ሌሎችንም ስራዎችም ሰርታችኋል ማለት ነው። የተለያየ ነገር አለ የሰራ ነው ከሱ ጋር ግን ይሄን ያህል እንደዚህ የበረታ ነገር በዚህ እኔም አላሰብኩም መጀመሪያ ላይ። ቆይ ስለ መድኃኒቱ ምንነት ፍቅሩ የሚያውቀው ነገር አለ? ያው መድኃኒት ስለው ምን አይነት መድኃኒት ነው ምናምን ብሎኛል። እንደዚህ ነው ምናምን ብዬ የሆነ ትንሽ ነገር ነው የነገርኩት። ለምን? ያው ማስመጣውን ነገር ማወቅ አለብኝ ምናምን ነገር አለኝ እና በቃ እንደዚህ አይነት ገንዘብ አለ ምናምን ስለው ይሄን ያህል አላሳሰበውም እሱ። ይሄን ያህል ምን አይነት አሲድም ይሁን ምንም ይሁን የሚያስመጣ አይነት ልጅ ይመስለኛል። ብሩን ብቻ ስነግረው አረገው። ብሩን ስነግረው በቃ አረ ችግር የለውም እንደዚህ ከሆነማ ምናምን ነገር ነው ያለኝ እና እኔ ብዙ እጄ የለበትም እዚህ ነገር ውስጥ። ኧረ እባክህ ሰዎችን ብቻ እጅህ የለበትም። ሌላ እንደውም ከምንድን ነው የሚባለው ይሄ ከደሙ ንጹህ ነኝ ሳትል የናቲ አባት ደም አንተ እጅ ላይ ምንም እንደሌለ ነው እያሰብክ ያለው አይደለ? እኔ እኮ ይሄው እንዳ ነገር የተፈጠረው እኮ ምንም ሳላቅ እኮ ነው። በመሃል ነው ያስገቡኝ። ምንም ሳታቅ በመሃል አስገብተው አንተን ጉድ ሰሩ አይደለ? እንደዛ ነው እያልከኝ። እኔ ቆይ እሺ ጥፋት የምይዙ ጋር ነው ያንተ ጥፋት ልንገር። አላጠፋህም እኮ አይደል እንዴ? ይሄ ሁሉ ነገር ላይ አይደለም እያልከኝ ያለው። ታዘዝኩኝ የሆነ ነገር አምጣልኝ፣ ሚኪ አምጣልኝ። ሄጄ እኔ እኮ ወሬ አቀባባይ በለኝ መሀል ላይ እኮ ኧረ እባክህ ገባው። እሺ ምን አሁን ሚኪ አስመጣ ሲለኝ በቃ ሄጄ ለፍቅሩ ነገርኩት። የመድኃኒቱ ምንነት እንግዲህ ራስህ እኮ ነው ተንተነ እየነገርከኝ ያለው አይደለ? አዎ ግን እኮ እኔ አሁን የምትለዋን መልስ ነበር ስፈልግ ነበር። አይደለማ አይደለም ብሎ ነገር አልፈልግም። እንደዚህ አይነት ነገር እንደሚያደርግ አላውቅም። ሰው ለሰው እንደሆነ አላውቅም። እና ታዲያ ለምን ለውሻ ነው? ሚኪ ምን ሰፈር ላይ ያስቸገረው ውሻ አለ ወይስ ቤት ውስጥ ያስቸገረችው አይጣለች? ንገረኝ እስቲ። ከውጭ ሀገር ድረስ መድኃኒት የሚያስመጣ እኔ እንዴት ልገምት እችላለሁ? በዛ ላይ እንደዚህ አይነት የረቀቀ የወንጀል ተግባር የሚፈጸምበት መድኃኒት ምንድነው? ይሄ ሰው ገሎ ሲመረመር ውስጡ እንዳይገኝ የሚያደርግ እንዴ! ሰውዬ እየቀለድክብኝ ነው። እንዴት ላቅ እችላለሁ? ስለዚህ እዚህ ውስጥ እጅ የለበትም። አንተ ንጹህ ነህ፣ ምንም ልታቅ አትችልም። ወሬ ብቻ ነው ያቀባበልኩት እኔ ማለት ነው። ኧረ እባክህ እሺ፣ ውጪ ላይ ሰው አለ፣ የማውቃቸው ሰዎች አሉ። ከዛ መድኃኒቱን መቼም እንትና ፍቅሩ ያዘጋጃቸው ሰዎች አይደሉም አይደለ? ሰርተውለት ያመጡት። እኔ እኮ ተጠያቂ ልሆን አይገባም በዚህ ነገር ውስጥ። እሺ ስልክ ደወልኩኝ፣ እንደዚህ አይነት መድኃኒት እስኪ ንገረኝ። እንድንሸልም ነው ወይ የምፈልገው? መሸለም ሳይሆን በቃ እኔ እንደዚህ አይነት ነገር ውስጥ የገባሁትም ሰንትን ሳልል ነው እና አላወኩም ለሰው እንደሚሰጥ ምናምን በቃ የሆነ አላውቅም ለምን እንደፈለገው እኔ እና እዛ የምታቆሷ ሲለኝ አዋል አልኩት። ደወልኩኝ፣ አዋራው። ከዛ ፍቅሩ እንዲቀበል ለፍቅሩ ነገርኩት እንጂ በእጅ ያስኩት ነገር የለ ያስመጣሁት እኔ አይደለሁም
ብዙ እንትን ያልከኝ እኮ ግን ምንድነው ሚኪ መድኃኒቱን ሲፈልግ እኔ ነኝ እኮ ደውዬ ያወራሁለት ነው አይደል? ቅድም እኮ ራስ አሁን እኮ ካሜራውን አቋርጬ እኮ መለስ አድርጌ ባሳየህ እኮ ምላስን በምላስ እየበላህ ነው ያለው። አንተ ሰውዬ ተረጋጋና እውነቱን ብትናገር ይሻላል። አለበለዚያ አሁንም በዛ መጋዘን ነው ስጅ ያስገባሃል። ኧረ አያስፈልግም። ስለዚህ ትናገራለህ። አንተ ነህ ያናገርከው አይደለም? ንገረኝ። መድኃኒቱን እንዲዘጋጅ ያደረግከው አንተ ነህ አይደለም? እኔ ነኝ። ግን ያው ውለታ ጠየቀኝ ሚኪ። በቃ ሲጀመር ካንተ ጋር ከዚህ በላይ እዚህ ቦታ ላይ ቁጭ ብዬ ማውራት ራሱ አልፈልግም። ሰማኛለህ? ላደረጋችሁት ነገር፣ ላጠፋችሁት ነፍስ ተባብራችሁ ላደረጋችሁት ነገር የእውነት ይሄ ነገር እንደ እውነት ከሆነ ማለት ነው እውነት ከሆነ ማንም ሰው ነው የማይለቃችሁ። ሰማኛለህ? እኔ አይደለሁ ይህንን ነገር የማደርገው። የኛ ባሎች መጋዘን ውስጥ በተቀመጥክበት እንዳይገሉህ ነው መጸልይልህ። ሰማኛለህ አይደለ? ናቲ ማለት የሁላችንም ወንድም ነው። የናቲ አባት ማለት የሁላችንም አባት ናቸው። እናንተ ባደረጋችሁት ለብር በላችሁ ከርሳችሁን ለመሙላት በላችሁ ባደረጋችሁት ይህን የወንጀል ተግባር ማለት ነው የህይወትን ያጠፋችሁት ቀላል ስራ አይደለም የሰራችሁት። ሰማኛለህ አይደለ? ለእያንዳንዷ ድርጊታችሁ ትከፍሉበታላችሁ። እሺ ናታልስ ነው ካንተ ጋር ብዙ